ሰላም ለሁላችሁም። የአላህ እዝነትና የአላህ ሰላም በእናንተ ላይ ይስፈን። ባላችሁበት አላህ ይጠብቃችሁ። እኔ ስሜ ኸይርያ አህመድ እባላለሁ። በአሁን ጊዜ የምኖረው በሳዑዲ አረቢያ በመዳም ቤት ውስጥ ነው። ይህንን ስራ እስካሁን እየሰራ ያለሁት 2 ዓመት ሆኖኛል እና አሁን ሀገሬ ለመግባት ደግሞ እየተነሳሳው ነው ማለት ነው። ምክንያቱም ልጆች አሉኝ። ለልጆቼ መግባት እስካለብኝ ድረስ መግባት አለብን። ለምን እዚህ ጋር 2 ዓመት ሰራን፣ 10 ዓመት ሰራን፣ 20 ዓመት ሰራን እኩል ነው። ምክንያቱም የሰው ቤት ነው። ባይተዋር ነው። እዚህ ጋር ስንመጣ ደልቶትም ይኖራል፣ በእርግጥ ተመችቶትም ይኖራል። በስንት አይነት መከራ ውስጥ እያሳለፈ የሚኖርም አለ። ሁሉም አንድ አይነት አይደለም። ሁሉም ቤት አንድ አይነት እንዳልሆነ ሁሉም ሰራተኛ አንድ አይነት ላይፍ እያሳለፈ አይደለም። እዚህ ጋር ስንኖር ብዙ ነገር በካሜራ ጀርባ ብዙ ነገሮች አሉና ይሄንን ጠንክረንና ጎብዘን ለመስራት ምን ያስፈልገናል? ገንዘብ ያስፈልገናል። ምክንያቱም ህይወት ይቀጥላል እስካለን ድረስ በህይወት እስካለን ድረስ ህይወት ስለሚቀጥል መጠንከርና መጀገን አለብን። ይሄንንም እድል አመቻቸልን ማለት ነው ሶሻል ሚዲያ የሎሚ ስኩል ኦንላይን ትምህርት ቤት ነው። በጣም እጅግ እናመሰግናለን ሎሚ ስኩሎች መምህራናችን፣ እንዲሁም ተማሪዎች። ለተስፍሽ ለወንድሜ ተስፍሽ እጅግ በጣም ከልብ ነው ከልቤ የመነጨ ከልቤ በጣም አመሰግናለሁ ወንድሜ። ይህንን ቻሌንጅ እንቀላቀል ያደረከኝ አንተ ነህና አላህ እጅጉን እጥፍ ድርብ አድርጎ አላህ ይስጥህ። ከጤና ጋር ከአፍያ ጋር በቃ ተደስተህ የምትኖርበትን አላህ ያመቻችልህ። የልብ መሻት አላህ ይሙላልህ ወንድሜ። ሙሉውን ድፍን ዓመትህን አላህ ይባርክልህ እልሃለሁና ይሄንን ለታሪክ ይቀመጣል። ወላሂ ለታሪክ ይቀመጣል። እኔ አሁን በቃ እገባለሁ ብዬ የወሰንኩበት ምክንያት ባንተ ነው። ለምን ይሄንን ትምህርት ቤት ጠንክሬና ጎብጄ ከተማርኩኝ እንደምለወጥ አውቀዋለሁ። ምክንያቱም ስራ ላይ የነበረ ሰው ስራ መስራትን የሚችል ሰው ስራን መስቻል ብቻ ሳይሆን ፍላጎት ነው። ዋናው ነገር ደግሞ ፍላጎት ነው። ፍላጎታችን ስራ የመስራት ፍላጎት ካለን የትም ቢሆን ስራ እንሰራለን፣ ማንኛችንም ብንሆን ማለት ነው። እኔ በእርግጥ እዚህ ጋር ስመጣ ሳውዲ አረቢያ የመምጣት ፍላጎትም የለኝም ነበረ። ምክንያቱም በፈረሳ ምክንያት ነው እዚህ ጋር የመጣሁት። ሲፈርስብኝ የስራ ቦታዬ ሲፈርስብኝ በቃ ልጆቼን ባለቤቴን ማገዝ አለብኝ። ልጆቼም እየተማሩ መቀጠል እንዳለባቸው ስለማቅ፣ ለምን እኔ ያሳለፍኩት ህይወት ልጆቼ ማሳለፍ ስለሌለባቸው ማለት ነው። እና ይህንን እድል ስለሰጠህን እጅግ በጣም እናመሰግናለን። አላህ ጀዛን ይክፈል ወንድም አለም። አላህ ጀዛከላህ ኸይረን ነገር ይግጠም። ውዶቼ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ የደውሏን ምልክት እንዳረሱ አበረታቱን። እናመሰግናለሁ ሎሚ ስኩሎች።